በምድር ላይ ከተፈጠሩ የሰው ልጆች በላይ የሰማይ መላእክትና ኪሩቤል እንኳ ግርማውን አይተው በፍርሃትና በመደነቅ የሚቆምላት ያችን ብቸኛ እናት አስደናቂነት ምን ያህል ያውቃሉ? እመቤታችን ቅድስት ድንግል ማርያም ስሟ ሲጠራ የነፍስ ሰላም፣ ፊቷ ሲታሰብ በሕይወት ጨለማ ውስጥ ብሩህ ብርሃን የሚያበራባት ድንቅ እናት ናት። ዛሬ የምንሰማው ትረካ ስለ ድንግል ማርያም ታላቅነት በሰው ልሳን ተነግሮና ተጽፎ ስለሚያልቀው ረቂቅ ሚስጥሯ የሚናገር የፍቅርና የምስክርነት ቃል ነው። እርሷ ምንኛ ድንቅ ናት! በታላቁ ሊቅ በቅዱስ ዮሐንስ አፈወርቅና በቅዱሳን አባቶቻችን ድርሳናት መሠረት ድንግል ማርያም መላእክትና የመላእክት አለቆች እንኳ ሊቀርቡት ከማይችሉት ከመለኮት እሳት ጋር ፍጹም የተዋሃደች የንጽሕና መቅደስ ናት። እሳተ መለኮትን በማኅፀኗ የተሸከመች ሳትቃጠልም የኖረች እውነተኛዋ ጸጳጦስ እርሷ ናት። ፍጥረታቱን ሁሉ በቸርነቱ የሚመግበውን ጌታ በቅዱስ ጡቷ ያሳደገች፣ ዓለምን በቃሉ የሚደግፈውን አምላክ በንጹሕ ክንዶቿ የታቀፈች እናት እንዴት እንዲያስደናቂ አትሆንም! ንጽሕናዋ ከሰማይ ከዋክብት በላይ ይበራል። ትሕትናዋ ደግሞ የምድርንና የሰማይን ኃይላት ሁሉ ያስደንቃል። ነቢያት በምስጢር አይተው መተርጎም ያቃታቸው ታላቅ እንቆቅልሽ እርሷ ናት። ሰለሞን የተቆለፈች ገነት የታተመች ምንጭ አላት። ሕዝቅኤል በምስራቅ በኩል ተዘግታ ያያትና የነገሥታት ንጉሥ በስተቀር ማንም ያልገባባት ድንቅ በር እርሷ ናት። ሙሴ በሲና ተራራ ያያት የማይቃጠል ዕፅ፣ አሮን ያያት ያለ ውሃና ሳትተከል የለመለመች በትር፣ ዳዊት የእግዚአብሔር ከተማ ብሎ የጠራት የእምነት አጥር ድንግል ማርያም ናት። እርሷ ለፍጥረት ሁሉ መዳን ምክንያት የሆነች የአዳም ተስፋና የሔዋን የለቅሶ እንባ መታበሻ ናት። መለኮት በእርሷ ሥጋን ለብሶ ባይገለጥ ኖሮ የሰው ልጅ ዛሬም በባርነትና በጨለማ በኖረ ነበር። የድንግል ማርያም አስደናቂነት በማደሪያነቷና በታሪኳ ብቻ አያበቃም። ዛሬም ድረስ በምድር ላይ ላለን መከራ ለበዛብን ልጆቿ የምትዘረጋው የፍቅር ቀኝ እጇ ፍጹም ረቂቅ ነው። ማዕበል የበዛበትን የሰውን ሕይወት በጸሎቷ ጸጥ የምታደርግ ፍጹም በሆነ እናታዊ ፍቅሯ ወደ ልጇ የምታቀርብ እውነተኛ የጽናት ምርኩዝ ናት። ታላቁ ሊቅ አባ ጊዮርጊስ ዘጋስጫ በሰዓታቱ ላይ እንደመሰከረው እርሷ የሕይወት መገኛ፣ የሕያዋን ሁሉ እናት፣ መዓዛዋ ሰማይና ምድርን የሞላ የገነት አበባ ናት። የእርሷን ምስጢር ተናግሮ ለመጨረስ የምድር ጠቢባን ቃላት ያጥራቸዋል። ጥበቧ ከመሬት እስከ ሰማይ የሰፋ ነውና። የእመቤታችን የቅድስት ድንግል ማርያም ድንቅ ፍቅር፣ አማላጅነትና እናታዊ ጥበቃ ከመላው ቤተሰባችን ጋር ይሁን።